ሰላም ናችሁልኝ ወይ? ሰላማችሁ ይብዛ። እንዴት ናችሁልኝ ሁላችሁ? ምን ልላችሁ የመጣው መሰላችሁ? ዛሬ ስራ ከሰራን ብዬ ነው። በዚህ አየር ላይ የሚሰራው ብር ላይ ማለት ነው። ጋፕለስ አሜሪካ፣ ጋፕለስ ኢትዮጵያ። ምን ልላችሁ መሰላችሁ? ቪዲዮውን ግን አይታችሁ ሲጨርሱ ሰብስክራይብስ ማድረግን አትርሱት። ኮሜንትም ሼርም ለሰዎች ማድረግ አትርሱት። ላይክ አድርጉልኝ እና ምንድን ነው በዩቱብ ሰው ገንዘብ ይሰራል እየተባለ ነው ያለው። ዩቱብ ላይ ብር ስሩበት እየተባልን ነው ያለ ነው። አሰራሩን ካወቅ ነው ገንዘቡ ለመስራት ስንት ሰው ያስፈልገናል? 4000 ሰብስክራይብስ ያስፈልገናል ይባላል። 10,000 ነው። ስንት ሺህ ሰው ደግሞ ዎች አወር 10,000 ነው። 600,000 ዎች አወር ያስፈልጋል የሚሉት ነገር አለ። እሱ እናንተ ፈልጉት። ግን ያንን ለማድረግ ምንድን ነው ማድረግ ያለብን? ብዙዎቻችን ያው አይዲያው እንደሌለን ነው የሚነገረው አይደል? አይዲያው በጣም ብዙ አይዲያ አለው። በቅን ከሄድን ከተሳሰብን፣ እርስ በርስ እንደካለን ማለት ነው። ምንድን ነው እሱ? እኛ ስንት ሚሊዮን ህዝብ ነው ያለው ኢትዮጵያ? ወደ 100 ምናምን ነው አይደል? ስለዚህ 11 ሰው ሆናችሁ 11 አልኩኝ 11,000 ሰው ሆናችሁ ወይ 10,000 ሰው ሆናችሁ እስኪ ዩቱብ አካውንት ክፈቱና እርስ በርስ በጓደኛ በምን ተያይዛችሁ እስከ 10,000 ሰብስክራይብስ ተደራረጉ። 10,000 ሰብስክራይብስ ይኖራችኋል ማለት ነው። 10,000 ሰው ስራ መጀመር ባይችል ምናልባት 1,000 ወይ 100 ሰው ስላልጀምር ይችላል። እንደዛ ተደጋግፈን እንሂድ እስኪ። እንደ ህንዶቹ፣ እንደ ቻይና፣ እንደ ቪየትናም፣ እንደ ፊሊፒን እነዚህ ሰዎች በዚህ ምክንያት ነው ገንዘብ የሚሰሩት፣ እርስ በርስ ስለሚደጋገፉ ማለት ነው። እኛስ ምንድን ነው የያዘን? ለምን አንሞክረውም እንደዛ? እስኪ የቲክታክ ፎሎወር ስንት ሰው አለን? 10,000 ፎሎወር ምናምን። እስኪ ከነ ፎሎወራችሁ ጋር ተስማሙና ተነጋገሩና የተወሰነ ሰው እንደዛ ነገር ስላለመስራት ሞክሩ። ይሄ ትልቁ የገንዘብ የሚገኝበት ምንጭ ነው። ሰዎች በሚሊዮን ብር ነው የሚያንቀሳቅሱበት። ብዙ ከኔ የተሻለ አይዲያ ያላቸው ከኔ የተሻለ ብዙ የሚያውቁ ሰዎች አሉ። እነሱስ ሊያስተምሩን ፈቃደኛ ናቸው አይደሉም? እሱን የመናገር አልችልም። ግን በቅንነት ከሄድን የራሳችንም አገራችንም ብዙ ሰው ልንቀይር እንችላለን። 10,000 ባይሳካልን ለ100 ሰው ቢሳካልን ወይ ለ1,000 ሰው ቢሳካለት በጣም ትልቅ ነገር ነው። ነገ ቴክኖሎጂ እየተሻሻለ ቴክኖሎጂ በጣም እየረቀቀ እየመጣ ነው። እኛ የለንም እዛ ጋር። ግን በማውቀውን ያህል ሰዎች የሚያደርጉት ቅን ከሆናችሁ ማለት ነው። ቅን ሆናችሁ በእንደዚህ መንገድ ማደግ ይቻላል። እርስ በርስ እየተደጋገፍን ማለት ነው። እርስ በርስ እየተያየን ፎሎ ከተደራርጋችሁ ወይ ሰብስክራይብ ተደራርጋችሁ 10,000 ሰው አንድ ላይ ሆኖ 10,000 ብዙ ነው። 5,000 ሰው ሆናችሁ ሰብስክራይብስ ብትደራረጉ 4,000 ሰብስክራይብስ ነው አይደል የሚፈለገው? ዎች አወር የሚባለው ደግሞ እዛው ላይ ግቡ። በደንብ እርግጠኛ ሆኜ ላለመናገር አሁን እንትን አላልኩትም ማለት ነው። አሁን ደርሼ ያለው ነው ያና። እስኪ እናንተም በዛ መንገድ ሞክሩት። በዛ መንገድ እርስ በርስ ተደጋግፋችሁ በጓደኛ እኔም ጓደኛዎቼን አንዱን ጓደኛዎቹን ይዞ በቃ ያ ሰው እየተፈላለገ አሁን ቴክኖሎጂ ተራቋል አይደል? መጻጻፍ ፎሎ አድርገን ፎሎ አረጋለሁ፣ ሰብስክራይብ አረጋለሁ እየተባባላችሁ ነገ የምትሰሩት ጥሩ ነገር ይዛችሁ ከመጣችሁ ቲክታክ ዩቱብ ገንዘብ ይከፍላችኋል። በጣም ብዙ ግብር ይከፍላችኋል። እንደዛ ነው። ፌስቡክም ላይ ገንዘብ ትሰራላችሁ፣ ቲክታክም ላይ ገንዘብ፣ ኢንስታግራም ሁሉም ላይ ገንዘብ ይሰራል። ግን እኛ ጋር በቅንነት እየተንቀሳቀስን አይደለም። በቅንነት አይደለንም ያለነው። እዚህ ላይ የሚጠቀሙ በጣም ብዙ የኛ ሰዎች አሉ። ግን እናንተ እንድትጠቀሙበት የማይፈልጉ አሉ። እንድትጠቀሙበት ደግሞ የሚፈልጉ ብዙ አሉ። እነሱን ደግሞ ፈልጋችሁ አታገኟቸውም። እነሱ ጋር መሄድ እናንተም አትፈልጉ እና በጣም ረቀቅ ያለ ስራ ለመስራትና ረቀቅ ያለ ነገር ለማድረግ በጣም ሞክሩ ነው የምላችሁ። አመሰግናችኋለሁ። እወዳችኋለሁ። ጋፕለስ አሜሪካ፣ ጋፕለስ ኢትዮጵያ። ይሄንን ከማድረግ ወደ ኋላ አትበሉ ጋይስ።
ሞክሩት፣ ልመዱ። ሰዎች በዚህ ነው እየሄዱ ያሉት፣ በዚህ አይነት መንገድ እርስ በርስ እየተደጋገፉ። እኛ ግን እርስ በርስ እየተጣላልን ነው የምንሄደው። እንደዛ እንዳይሆንብን እወዳችኋለሁ። አስቡበት።